የቀድሞ የፖርቹጋል ቅኝ ግዛት ጊኒ ከዓለም ደሃ ሀገራት መካከል ቀዳሚዋ ጊኒ ከ1980 ጀምሮ በመፈንቅለ መንግስት የመጣችው ጊኒ ዛሬም በ2025 በዛሬው ዕለት ይህን ልማድ ማስቀረት አልቻለችም። ፕሬዝዳንቷ በመፈንቅለ መንግስት ከስልጣን እንደተወገዱ ወታደራዊ አመራሮች እየገለጹ ይገኛሉ። ሰላም እንዴት ቆያችሁን? ውድ የቻናላችን ቤተሰቦች ፈታ ግሎባል አዳዲስ ወቅታዊ ዜናዎችን እንዲሁም ትንታኔዎችን የምታደምጡበት ነው። ዛሬ ደግሞ ከወደ ጊኒ ቢሳው የተሰማውን አዲስ ዜና ለእናንተ ልናደርስ መተናል። ለቻናላችን አዲስ የሆናችሁ ቻናላችንን ሼር፣ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። አዳዲስ መረጃዎች ደግሞ ወዲያው እንዲደርሳችሁ የደወል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እንጋብዛችኋለን። ቀደም ሲል እንደነገርናችሁ የቀድሞ የፖርቹጋል ቅኝ ግዛት ጊኒ በመፈንቅለ መንግስት እንግዲህ የተሳካ መፈንቅለ መንግስት አድርገው ወታደሮች ወደ ስልጣን መምጣታቸውን እየገለጹ ይገኛሉ። ልክ በዛሬው ዕለት በ2019 ወደ ስልጣን የመጡት የሀገሪቱ ፕሬዝዳንት ከ7 ዓመታት ስልጣን በኋላ በመፈንቅለ መንግስት መነሳታቸውን መገናኛ ብዙሃን እየዘገቡ ይገኛሉ። በርካታ ቋንቋን አቀላጥፈው የሚናገሩት ፕሬዝዳንት ኢምቦሎ ወደ ስልጣን ከመምጣታቸው በፊትም ፖለቲካል ሳይንስ እና ዓለም አቀፍ ግንኙነት አጥንተዋል። በትምህርት ደረጃቸው አንቱታን ያተረፉ ባይሆኑም ጥሩ የሚባል ደረጃ እንዳላቸው ይነገራል። ሆኖም ግን ሀገራቸውን በተለያዩ ዘርፎች ያገለገሉት ኢምቦሎ በወታደራዊ ዘርፍም የብርጋዴር ጀነራልነት ማዕረግ ለማግኘት የበቁ ናቸው። በፖለቲካ ህይወታቸው ከ2016 እስከ 2019 በጠቅላይ ሚኒስትርነት ሀገራቸውን ያገለገሉ ሲሆን ከ2019 ጀምሮ እስከ ዛሬው ዕለትም በፕሬዝዳንትነት አገልግለዋል። ይሁንና እንደ በርካታ የአፍሪካ ሀገራት ጊኒም ከምርጫ ማግስት በገጠማት ቀውስ ሳቢያ ወታደራዊ መፈንቅለ መንግስት ለማድረግ ተገደዋል። መፈንቅለ መንግስቱን ተከትሎም እንግዲህ ፕሬዝዳንቱ በቁጥጥር ስር መዋላቸውንና ከዛም ባለፈ ይህንን መፈንቅለ መንግስት የመራው አካልም እሳቸውን በቁጥጥር ስር አውሎ ስልጣን እንደተቆጣጠረ እያሳወቀ ይገኛል። ይህ ዘገባ እስከተጠናቀረበት ሰዓት ዕለትም በተለይ ደግሞ የመፈንቅለ መንግስቱ መሪዎች በሀገሪቱ ያሉ ሁሉም አይነት ትራንስፖርቶች እንዲቋረጡ አዘዋል። የባህር ትራንስፖርትን ጨምሮ የአየር ትራንስፖርት እንዲሁም ደግሞ በምድር የሚደረጉ መጓጓዞች እንዲቀሩ ውሳኔ እንደሰጡ ነው መገናኛ ብዙሃን እየዘገቡት የሚገኙት ማለት ነው። እንግዲህ በአጭር ጊዜ ውስጥ ይህንን ማድረግ እንዴት ቻሉ የሚለው አሁንም ድረስ አጠያያቂ ሆኗል። በተለይ ደግሞ ጊኒ ቢሳው ዛሬ በፍርሃት እንድትዋጥ ምክንያት የሆነው ይኸው መፈንቅለ መንግስት በተደጋጋሚ ሲደረግ እንደነበር ነው መረጃዎች የሚያመላክቱት። እንግዲህ እንደማንኛውም የአፍሪካ ሀገሮች ሁሉ የሀገሪቱ ፕሬዝዳንት በቁጥጥር ስር ከዋሉ በኋላ መፈንቅለ መንግስቱን የመሩት ወታደሮች ሙሉ ለሙሉ ሀገሪቷን እንደተቆጣጠሩና ህዝቡ እንዲረጋጋ እየወተወቱ ይገኛሉ። ይሁንና ምንም እንኳን ህዝቡ እንዲረጋጋ በመፈንቅለ መንግስቱ አመራሮች ቢነገረውም አሁንም ድረስ ከፍተኛ ስጋት በሀገሪቱ እንደተጫረ ነው እንግዲህ መረጃዎች የሚያመላክቱት። እንግዲህ የጊኒ ቢሳው ፕሬዝዳንት ኦማሮ ሲሲኮ ኢምቦሎ በእኛ ቁጥጥር ስር ናቸው ያሉት እነዚህ ወታደሮች ሀገሪቱን ሙሉ ለሙሉ መቆጣጠራቸውን ነው ያሳወቁት። ከሰሞኑን በርካታ የአፍሪካ ሀገራት ምርጫቸውን እንዳደረጉ ይታወቃል። ምርጫ የሚያደርጉበት ጊዜ ላይ ይገኛሉ። ያንን ተከትሎ በሀገሪቱ አመጽ ተቀስቅሷል። በቅርቡ ታንዛኒያ ውስጥ የምናስታውሰው ነው ምርጫን ተከትሎ በተቀሰቀሰ አመጽ ከ7000 በላይ ሰዎች እንዲሞቱ ምክንያት ሆኖ ነበር። አሁን ደግሞ የጊኒው ባስ ያለ ሆኖ መፈንቅለ መንግስትም ደረጃ ደርሷል ማለት ነው። በሰላማዊ መንገድ በምርጫ ስልጣን ማስረከብ የማይሆንላቸው አፍሪካውያን በጊኒ እንግዲህ ያደረጉት ነገር የተለመደ እንጂ አዲስ አይደለም እየተባለም ይገኛል። ከ2 ሚሊዮን በታች ዜጎች ያሏት ጊኒ ቢሳው ከዓለም ደሃ ሀገራት መካከል ቀዳሚዋ እንደሆነች መረጃዎች ያመላክታሉ። ሀገሪቷን የተቆጣጠሩት ወታደሮች ምንም እንኳን ህዝቡ እንዲረጋጋ መልእክታቸውን ያስተላለፉ ቢሆንም አሁንም በሀገሪቱ ከፍተኛ የሆነ
መረበሽና አለመረጋጋት ሰፍኖ እንደሚገኝ ነው አልጀዚራ እንዲሁም ቢቢሲን ጨምሮ ሌሎች መገናኛ ብዙሃን በስፋት የዘገቡት ጉዳይ ሆኗል። እንግዲህ በተለይ በእነዚህ ተቋሚ አመራሮችና በመፈንቅለ መንግስቱን በመሩት አካላት ውስጥ ቁጥጥር ውስጥ የሚገኙት ኢምቦሎ እስካሁን ድረስ ስለ ደህንነታቸው የወጡ መረጃዎች የሉም። ይሁንና በእኛ ቁጥጥር ስር ናቸው የሚሉ ደግሞ መልእክትን አሰራጭተዋል ማለት ነው። ይህንን መፈንቅለ መንግስት የመሩት አካላት ማለት ነው። እነዚህ ወታደሮች እንግዲህ ስልጣን ሙሉ ለሙሉ መቆጣጠራቸውን አሳውቀዋል። ፕሬዝዳንቱንም ደግሞ ከዚህ ቀደም ላጠፉት ጥፋት ተጠያቂ የሆኑ ዘንድ በቁጥጥራችን ውለዋል፣ አስረናቸዋል ሲሉ ነው የተናገሩት። መፈንቅለ መንግስቱን የመራውና በተለይ የፕሬዝዳንቱ ጠባቂ የሪፐብሊካን ጋርድ መሪ የነበረ ግለሰብ እንደሆነም ተናግሯል። ከዚህ ቀደም እንግዲህ የፕሬዝዳንቱ ጠባቂ የነበረ አሁን ግን ሙሉ ለሙሉ ሀገሪቱን በኔ ቁጥጥር ስር ትገኛለች ሲል ፕሬዝዳንቱን በቁጥጥሩ ስር እንዳዋላቸው እንዲሁ አስታውቋል ማለት ነው። በ2020 ወደ ስልጣን የመጡት ፕሬዝዳንቱ በርካታ አወዛጋቢ ነገር እንደነበራቸው ይነገራል። ምክንያቱም ወደ ስልጣን የመጡበት መንገድ በራሱ አነጋጋሪ ነበር። በ2019 ከተደረገው ምርጫ በኋላ ማሸነፋቸውን አሳውቀው ወደ ስልጣን የመጡት ኢምቦሎ በ2020 በጣም ከፍተኛ ውዝግብ እንዲነሳ ምክንያት ሆነው ነበር። እንግዲህ በሀገሪቱ በ2019 እንደ አውሮፓውያን አቆጣጠር የተደረገው ምርጫ 54% ድምጽ በማግኘት ነው ኢምቦሎ ያሸነፉት። ተቃዋሚ ፓርቲዎችና የሀገሪቱ ገዢ ፓርቲ ግን የምርጫው ውጤት በሀገሪቱ ጠቅላይ ፍርድ ቤት የተረጋገጠ አይደለም፣ በመሆኑም ኢምቦሎ አታለውናል፣ ሸውደውናል የሚሉ ሐሳቦችን ሲያንጸባርቁ ቆይተዋል። እንግዲህ ይህንንም ውጤት ሊቀበሉት ፈቃደኛ ሳይሆኑ ቀርተዋል። ሆኖም ግን ኢምቦሎ በርካቶችን ባስደነቀ መልኩ ራሳቸውን በቃለ መሐላ በመሾም እንደ አውሮፓውያን አቆጣጠር ፌብሩዋሪ 27 2020 በይፋ የሀገሪቱ ፕሬዝዳንት መሆናቸውን አውጀዋል። እነሆ በዛሬው ዕለትም ወታደራዊ ኃይሎች በቁጥጥር ስር እንደዋላቸውና ከተደጋጋሚ የመፈንቅለ መንግስት ሙከራ በኋላ የተሳካ ወታደራዊ መፈንቅለ መንግስት አድርገው ፕሬዝዳንቱን ከስልጣናቸው ማስወገዳቸውን እየተናገሩ ይገኛሉ። ይህም ደግሞ በጊኒ ቢሳኦ አሁንም ውጥረት እንዲፈጠር ምክንያት ሆኗል። በርካቶች መረጋጋት እንዳቃታቸውና ከዛም ጋር ተያይዞ እንግዲህ በሀገሪቱ ያለው ሁኔታ አስፈሪ መሆኑን ነው የዓለም መገናኛ ብዙሃን እየዘገቡት ይገኛሉ። እንግዲህ ጊኒ ቢሳኦ በታሪኳ በጣም በርካታ መፈንቅለ መንግስት ያስተናገደች ሀገር ነች። ከፖርቹጋል በ1974 እንደ አውሮፓውያን አቆጣጠር ነፃ ከወጣች ጀምሮ በጣም በርካታ መፈንቅለ መንግስት የሚካሄድባት ሀገር ነች። ቀደም ሲል እንዳልናችሁ በድህነቷም ካለም ካሉ ድሃ ሀገራት ቀዳሚዋ ድሃ ሀገር እንደሆነች ይነገራል። አሁን እንግዲህ ፕሬዝዳንት ኢምቦሎ የሚገኙት በወታደሮቹ ቁጥጥር ስር እንደሆነ ነው የዓለም መገናኛ ብዙሃን በስፋት እየዘገቡት የሚገኙት። የተወደዳችሁ የቻናላችን ተከታታዮች እንግዲህ ዛሬ በጊኒ ቢሳኦ የተካሄደው መፈንቅለ መንግስት ዓላማው ምንድነው የሚለውን ጉዳይ ወደ እናንተ አድርሰናል። በቀጣይ የምንለቃቸው አዳዲስ መረጃዎች፣ አዳዲስ ጉዳዮች እንዲደርሷችሁ ቻናላችንን ሼር፣ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ቸር ሰንብቱ።